አንደኛ ዙር ሁለተኛ ዙር እያለ የሚቆምበት ምክንያት የለም ለሴቶች ሲሆን ማለት ነው። እና ለምንድን ነው ብላችሁ አስባችሁ አታውቁም? የሁላችሁ ወንዶች በዙር ነው አይደል ግንኙነት ሲያደርጉ አንደኛ ዙር ሁለተኛ ዙር ሶስተኛ ዙር እያሉ ይቀጥላሉ፣ በየመሃሉ ያቆማሉ። ሴቶች ግን እንደዛ አይደለም፣ ዙር የለም። ለምን ይመስላችኋል? ማለት ኮንቲኒየስሊ ስቲሙሌት መሆን ይችላሉ። ማለት አሁን ጨረሱ ማለት ረኩ ማለት አቆምን ማለት አይደለም። ከዛ ይቀጥላል ነው። አሁንም በዛው ሰዓት እንኳን መጀመር ችሎታ ኖራቸው ወንዶች ስቲሙሌት ማድረግ ቢችሉና በዛው ሰዓት ቢጀምሩ የሴቶቹ እየቀጠለ ሄዳል ነው። ይሄ አንደኛ ዙር ሁለተኛ ዙር እያለ የሚቆምበት ምክንያት የለም ለሴቶች ሲሆን ማለት ነው። እና ምንድን ነው ብላችሁ አስባችሁ አታውቁም? ወንዶች ግን ለምሳሌ ግንኙነት አንደኛውን ዙር ከጨረሱ በኋላ ሙሉ በሙሉ ይደብራቸዋል፣ መተኛት ነው የሚፈልጉት። ደግሞ ያንን ነገር ሳያስነሱ ለሁለተኛ ጊዜ ሳይጀምሩ እንኳን ለረጅም ቀናት እንኳን የሚፈጅባቸው ወንዶች አሉ። ወዲያውም ደግሞ እሱ እንደ እድሜ ይወሰናል። ወጣት ከሆኑ 20ና እዚህ 20ዎቹ ቲኔጀርስ ከሆኑ በጣም በፍጥነት ከ2 እስከ 5 ደቂቃ ይፈጅባቸዋል ወንዶች። እድሜ በሄደ ቁጥር ግን ይሄ ሪፍራክቶሪ ፔሪድ የምንለው ሳይን ቀጣዩ ለሁለተኛ ዙር ዝግጁ ሳይሆን ረጅም ሰዓት የመቆየት ነገር አለ ማለት ነው። ሴቶች ግን ሲሆን እንደዛ አይደለም። ባይዘ ኮንቲኒየስሊ አሁን ኦርጋዝሙ አሁን ከረካሽ በኋላ ቀጣይ ወዲያውኑ በዛው ደቂቃ ላይ እንኳን ብትጀምር የመርካቷ እንትን ኮንሲስተንትሊ ይቀጥላል ማለት ነው። ይሄ ለምን ይመስላችኋል? እና ወንዶች ዶፓሚናቸው በጣም ሀይ አንዴ በጣም ከወጣ በኋላ ፕሮላክቲን የሚባል ደግሞ የዶፓሚን አንቲ ዶፓሚን የሆነ ሆርሞን አለ የሚለቀቅ ማለት ነው። እና ልክ እሱ ሲለቀቅ በሀይ አማውንት ነው የሚለቀቀው እና ዶፓሚኑ ሙሉ በሙሉ ከሰውነታቸው ውስጥ ባዶ ያደርገዋል። በዛኔ ወንዶቹ በጣም ባዶነት ይሰማቸዋል። ዝምታ ብቻ ነው የሚፈልጉት፣ መተኛት ነው የሚፈልጉት። ኢቭን ሴቷን ራሱ ማናገር አይፈልጉም በዛ ሰዓት። ይሄንን ካዲያ ኖርማል ፊዚዮሎጂ ስለሆነ ሴቶች አይወደኝም ስለማይወደኝ ነው ብላችሁ ማሰብ የለባችሁም። በቃ ኖርማል ፊዚዮሎጂ ነው፣ ይሄ ተፈጥሯቸው ነው። ሴቶች ግን ይሄ ዶፓሚን አንቲ ዶፓሚን የሚባለው ፕሮላክቲን በጣም በትንሹ ነው የሚለቀቀው ሲጀመር ማለት ነው። ያንን መጀመሪያ ላይ ወጥቶ የነበረውን ዶፓሚን ያንን ፍላጎት የግንኙነት ፍላጎቱን እንዲመጣላት አድርጎ የነበረውን ዶፓሚን ሙሉ በሙሉ አያጠፋው። ስለዚህ ዝም ብላ መቀጠል ትችላለች ነው ሴቷ። አንደኛ ዙር ሁለተኛ ዙር እያለች እንትን ችግር የለባትም፣ ዝም ብላ መቀጠል ትችላለች። ካዲያ ምክንያቱ ይሄ ፕሮላክቲኑ ነው። ሴቷ ጋር ሲሆን በጣም በትንሹ ነው የሚመነጨው፣ ወንዱ ጋር ሲሆን ደግሞ ሙሉ በሙሉ ዶፓሚኑን ያጠፋዋል። የዛኔ በቃ ትልቅ ባዶነት በዛ ሰዓት ወንዶቹ ፊል ያደርጋሉ። ይሄ ደግሞ ኖርማል ፊዚዮሎጂ ነው እንጂ የጤና ማጣት አይደለም። ሴቷም ደግሞ ለዚህ ነው ኮንቲኒየስሊ ኦርጋዝም ማግኘት የምችለው መርካት የምችለው ኮንቲኒየስሊ ለዛ ነው ማለት ነው። ሴት ልጅ ስትረካ በምንድን ነው የምናውቀው የሚል የብዙ ወንዶች ጥያቄ ነው። እና አሁን ጥያቄው ሚስታችን በምን እንደረካች በምን እናውቃለን የሚለው ነው አይደል? ወይም ደግሞ ሴቶች ሲረኩ ሲጨርሱ ማለት ለሴት ጨረሰች አይባልም። በእርግጥ ሴት ልጅ ስትረካ በምንድን ነው የምናውቀው የሚል የብዙ ወንዶች ጥያቄ ነው። እና ምን መሰላችሁ ወንዶች ልክ ሲጨርሱ ወይንም ደግሞ ሲረጩ እንደዚህ መሰላቸው እዛ አካባቢ ያለው ጡንቻቸው እንደዚህ ልክ እንደ ልብ ምት እንደዚህ የማለት ነገር አለው አይደል? የሴትም ልክ እንደዛ ነው። የወንድ ብልት ውስጡ የሴቷ ብልት ውስጥ ባለ ጊዜ እንዴት ይሆን መሰላችሁ? የብልቱን ያዝ ለቀቅ እንደዚህ ስብስብ ልቅቅ የማድረግ ነገር አለ። ወይንም ደግሞ ኢቭን በእጃችሁ እንኳን ስትነኩት ያንን ነገር ፊል ታረጋላችሁ ማለት ነው። ስለዚህ ሴት ልጅ ረካች የእርካታ ደረጃ ላይ ደረሰች ይሄ ጫፉ ላይ ስንል እንዴት ነው የሚሆነው? የዛ አካባቢ ያሉ ጡንቻዎቿ በፊዚዮሎጂ ምክንያት ማለት ነው እንደዚህ ያዝ ለቀቅ ልብ ሲመታ እንዴት ነው እንደዚህ የማለት ነገር ያመጣል ማለት ነው። እንግዲህ ሴት ልጅ እንደረካች በዛ ነው የምናውቀው። ግን የሴት ልጅ እርካታ ወንዱ ስቲል ካልጨረሰ መቀጠል ትችላለች። አሁንም እዛው ጋር እንዳለ መልሳችሁ አነቃቅጣችኋት ማለት ነው። የፍቅር ቃል ነግራችኋት ምናምን ልክ መልሶ የእርጥበት ሲመጣ ወንዶች ያኔ እናንተ ባጨርሱ እንኳን መቀጠል ትችላላችሁ። ምክንያቱም የሴቷ አይቆምም። ግን ሴቷ የዛኔ እርካታዋ በሚመጣ ጊዜ ምንድነው ብልቷ ተመልሶ ይደርቃል። ተመልሶ ሲደርቅ መልሳችሁ ለመጀመር እናንተ ሴቷ እንደገና ወደ ማነቃቃት ወይም ደግሞ የተለያዩ የፍቅር ቃላቶች ነግሮ ምናምን ፍቅራችሁን ነግራችሁ ማስቀጠል ትችላላችሁ ማለት ነው። ይህንን ቪዲዮ እያፈራችሁም እየተሳቀቃችሁም ቢሆን እዩት፣ ምክንያቱም በጣም ይጠቅማችኋል። አብዛኛው ወንዶች ባለቤቴን ማርካት አልቻልኩም ሲሉ የሚረሱት አንድ ነገር አለ። 18% የሚሆኑት ሴቶች ብቻ ናቸው ፔኔትሬቲቭ ግንኙነት በምንለው ወይም በተለምዶ መልኩ በሚደረገው ግንኙነት የሚረኩት። ስለዚህ እስከ 80% የሚሆኑት በዛ መንገድ አይደሰቱም ማለት ነው። ታዲያ ምንድነው ማድረግ ያለባቸው? ክሊቶራል ስቲሙሌሽን የምንለውን በውጭ በመነካካት እንዲሁም ደግሞ ግንኙነት በምታደርጉበት ጊዜ ፖዚሽኖችን በመቀየር ገባ ወጣ ከማለት ይልቅ ወደፊትና ወደኋላ የሚደረጉ እንቅስቃሴዎች ሮኪንግ የምንለው እነዚህ ክሊቶሪስን ስቲሙሌት የማድረግ ብቃት ስላላቸው ሴቷ ቶሎ እንድትረካ የማድረግ እድል ይኖራቸዋል ማለት ነው።
ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በማንኛውም የስንፈተ ወሲብ ጉዳይ መታከም የምትፈልጉ ከሆነ ባዮ ላይ ስልክ አለ፣ ቀጠሮ ማስያዝ ትችላላችሁ። ዶክተር ቤቴል ነኝ። ባይ። ወንዶች ሽንታችሁን መሀል ላይ ማቋረጥ አትችሉም እንዴ ስላችሁ እየሸናችሁ ጫፉን ይዛችሁ ሳይሆን እያሸናችሁ መሀል ላይ በዳሌ ጡንቻ ያዝ ማድረግ ትችላላችኋ። እሷን ቴክኒክ በማዳበር ኬግል ኤክሰርሳይዝ እንለዋለን። እሷን ቴክኒክ በቀን 3 ጊዜ ለ5 ሰከንድ ያዝ ለ5 ሰከንድ ልቀቅ እያደረጋችሁ ለ30 ሰከንድ ብታቆዩ ቶሎ መጨረስ የምትቸገሩ ከሆነ ልክ የወንድ የዘር ፈሳሽ ሊፈስ ሲል ያለው ስሜት ሲመጣ ይቺን ጡንቻ ያዝ በማድረግ ግንኙነቱ ወደኋላ እንዲመለስና እንደ አዲስ እንዲጀምር ማድረግ ትችላላችሁ። ከዛ ውጭ ደግሞ ቶሎ መጨረስ የምትቸገሩ ከሆነ ስቶፕ ኤንድ ስታርት ሜትድ አለ። እሱም እንደዚሁ የዘር ፈሳሽ ሊፈስ ሲል ግንኙነቱን በማቋረጥ የብልትን ጫፍ ጫን አድርጎ መያዝ፣ ጉዳቱ የሚያደርስ ደረጃ ሳይሆን ጀስት ጫፏን ያዝ አድርጋችሁ ስትሄዱት ግንኙነቱ ወደኋላ ይመለሳል። ስለዚህ ይህንን በደጋገማችሁት ቁጥር ምን ይፈጠራል? ሰውነታችሁን ኮንዲሽን ታደረጉታላችሁ፣ በእናንተ ቁጥጥር ስር ታደረጉታላችሁ። እነዚህን ቴክኒኮች ሞክራችሁ ግን ምንም አይነት ለውጥ የማታዩ ከሆነ አሁንም በግንኙነት ሰዓት ከ1 ደቂቃ በታች ከ3 ደቂቃ በታች የምትቆዩ ከሆነ የዛኔ ሕክምና ማግኘት ያስፈልጋል።